እሺ ብትወድቁት ይሉናታል ከማለት በፊት በቃ በሩ ክፈትልኝ። ስሚ ትንሽ እንኳን ማሰብ አለብሽ። የሆነ ነገር ለማድረግ ስታስቢ አትቸኩይ። ቀስ ብለሽ ረጋ ብለሽ ነው ማሰብ ያለብሽ። ገባሽ? እማዬ አባዬ ውሃ ሰሚኛለሽ? ይሄን ነገር ሄደሽ ለማዬ እንደተናገርሽ ምን እንደሚፈጠር ታውቂያለሽ? አባዬ ዳጣን ሲያመጣት እማዬ የታለች? የጓደኛዬ ልጅ ናት ነው ያለው። አዎ ሰላምና አባዬ ተመሳጥረው እኮ እማዬ ላይ ግፍ እየሰሩባት ነው ይኖሩት። አሁን ስህተት ከሰራሽ ደግሞ እናትና አባትሽ ይለያያሉ። ስለዚህ ታጫቸዋለሽ እያልኩሽ ነው ኤቢ። ለምን ነው ማሰማኝ? አትሰማኝም እንዴ? በቃ በሩን ክፈትልኝ እንዴ! ክፈትልኝ በሩን። ወይ ኤቢ ምን ላደርግ ነው? ኤቢ እባክሽ ከዚህ ጉዳይ ውጭ እባክሽን ተረጋጊ እባክሽ። እማዬ በሩን ክፈትልኝ፣ ከውስጥ ዘግቶብኝ ነው። እማዬ ጉዳለ። እማዬ በሩን ክፈትልኝ፣ ዘግቶብኝ ነው። እማዬ ክፈትልኝ በሩን። እማዬ በሩን ክፈትልኝ። እባክሽን ተረጋጊ። ሊቃጠር ማንበሰችው ወይ ምንሽ ነው? ጉድ ነው ብታይ እማዬ። ምንድን ነው? የምን ጉድ ነው? ኤቢ ምን አለች? ምንድን ነው? ምን ተፈጥሮ ነው እማዬ? ጉድ አንቺ ምን ጉድ ነው እማዬ? እኔ ራሱ አላውቅም። ኤቢም ጉድ ነው እማዬ። ጉድ ነው የምትለው ጉድ ነው እንዴ? እዚህ ቤት ጉድ It's what we share that keeps us together. Remitly, every transfer brings you closer. እባክሽ የፈለግሽውን ነገር አደርግልሻለሁ። እሺ ምን ላድርግልሽ? ኤቢ የፈለግሽውን ነገር ነው ማድረግልሽ። ብቻ ሰጥ በይ በእናትሽ እንዳትናገሪ። ለምርቃት ቀን ታገባኛለህ? ምን? አንቺ በጣም ባለጌ ነሽ። እሺ እኔ እኮ ለአንቺ እናትና አባት ስል ነው። ናታን ኤቢ እማዬ ጉድ ተፈጥሯል። እማዬ ያልሰማሽ ጉድ አለ እማዬ። እኔ ልንገርሽ እማዬ ጉድ ተፈጥሯል። እባክሽ ስለፈጠረሽ ተረጋጊ። በቃ እባክሽ። እሺ ክፈቱት። ምንድን ነው የሆናችሁት? ነገርኩ የመጨረሻ ድል። እሺ በቃ ሲደርስ እናወራበታለን። እባክሽ አሁን ዝም በይ እባክሽ። ታገባኛለህ? ቀለበት ታስርልኛለህ? እሺ በቃ አትናገሪሽ እኮ ቀለበት ታደርግልኛለህ? እሺ ናታን ኤቢ ምን እየሰራችሁ ነው? ምንድን ነው? እማዬ ደስ ብሎኛል። እማዬ ነገርሽ ነበር እኮ እማዬ ነገርሽ ነበር። ናታን አገባሻለሁ አለኝ እኮ እማዬ አገባሻለሁ አለኝ። እንዴ ምን እውነት ነው? ናት ኧረ እኔ አላልኳትም እማዬ። አሁን ምንድን ነው ያልከኝ? እሺ አዎ እማዬ። እሺ ናታን እውነት ነው? አይዞህ አትፍራ፣ ደንግጣል። ወይኔ አጭጭ ሙሽራይ
Krishna, Hare Krishna, Rama Hare Rama Hare Krishna. ነፍሴን በሰማይ ተቀበላት። ኤቢንም አደራ አንተ ዳጣ ነመስቴ። እማማ ብስቴ ናቸው አለ ምስቴ ይላል። ቆይ አንተ ሚስቱ እንደታሰረችበት ሰው በር ላይ መቆም መቼ ነው የሚሰለች? አርጁ መቼ ነው ቆይ የሚያስጠላ? አያስጠላም እንዴ? ደግሞ ምንድነው የምታነበንበው? ጸሎት መሆኑ ነው? አባትሽ የመጣ መስሎኝ እኮ ክርስቲያንን እየተሰናበትኩ ነበር። ቆይ አይሰለችም እንዴ? እንደ ውሻ 24 ሰዓት እዚህ መቀመጥ? ውሻ ራሱ እኮ እንዳንተ አይቀመጥም። ውሻ በሆን ደስ ይለኛል። እኔ የምልሽ ዳጣ አባትሽ ቤት የለም አይደል? እዚህ ሰፈር ሁለተኛ እንዳላይክ ብሎኝ ነበር። ይኸውልህ አባቴ በጣም ኃይለኛ ነው። አንዴ ከተናገረ ተናገረ ነው። ድጋሜ እዚህ ካገኘ ተኩስባል። እሰዋለሁ። ለፍቅሬ ስል ለመሰዋት ዝግጁ ነኝ። ለፍቅር ስል እሰዋለሁ ይላል እንዴ? እኔ የምልህ አርጁ እንደው ስሞትል ሳቷሽ ሐቃቁን እናውራ። ኤቪን ግን ምኗን ነው የወደድክላት? እስኪ ንገረን። እኛም እንውደዳት። እስኪ ንገረን። አያርጁ ኤቪ እኮ ክርስቲና ምኗ ይጠላል? ምን የሚጠላ ነገር አላት? አንተ ቆይ ልትበላት ነው እንዴ? ቅድ እንዴ ኧረ አይደለም። እንትን በደንብ አላየሻትም እንዴ? ወይኔ ስታወርቁ አይኗ ይሄ እዚህ ጋር እንዲህ ውጥት ያለው ጥርሷ፣ ሰውነቷ ኤቪ አርጁን ግን ማለት ነው ኤቪ እኮ ማግባት የምትፈልገው አንድ አይኑ የጠፋበት ሰው ነው ማለት አንድ አይን የሌለው ሰው ነው ማግባት የምትፈልገው። አያቷ እንደዛ ብለዋታል። ስለዚህ ወይ አንድ አይንን አጥፋ አለበለዚያ ተስፋ ቁረጥ። እንዴ ሲጀመር ሁለት አይን ምን ይሰራልኛል? ጎልጉያ አውጣለሁ። እሷ እኮ ካለችን በቃ አንድ አይን ይበቃኛል። እሷ እኮ በቃ የልቤ ብርሃን ናት። እሷ ካለች ጨለማ የለም። አርጁን አንተ ራስህ እኮ ጨለማ ነህ እኮ። ፊትን ግን በመስታወት ምናምን አይተኸው ታውቃለህ? ከሰማይ እየተወረወረ ክፉ መልአክ እኮ ነው የምትመስለው። ቆይ አንተ እህት ወንድም ምናምን የለም እንዴ? አስሮ ምናምን ጸበል ምናምን ይወስድ የለም? ዳጣ አንቺም እንደ ኤቢ መሳደብ ጀመርሽ? እቹ አባዬ መጣ፣ አባዬ መጣ። በጨዋታ አዘናግተኝ ሳልነግርህ ደግሞ ይኸው አላልኩህም? ናታን ኤቢን ወዷታል። ወደዳት? ብታይ እንዴት እንደተደሰተች። በጣም ነው ደስ ያላት። አንተ እንዴ ይሄን የመሰለ ትልቅ ዜና ጥሩ ነው የምትለው? አሁን ማርቲ ከሷ ውጭ ሁለት ልጅ እንዳለ የምታውቅ ምን ይሰማታል? ዳጣ ልጅ እንደሆነች ብታውቅ፣ እሱ ብቻ ሳይሆን ሰላም ያረገዘችው ልጅ የኔ እንደሆነ ብታውቅ ምን ትለኝ ይሆን? ኧረ እኔ በደል ከፋ፣ የኔስ ግፍ በዛ፣ የኔ ውርደት